ምላችሁ ውስጤ በጣም ድብር ተሰምቶኝ ነበረ። በጣም አፍሬ ነበረ። አስቡት ለ7 ዓመት ሙሉ ካናዳ ቆይቼ ወደ አዲስ አበባ ስመጣ እህቴ ነች ያቆየችኝ እና እውነት በጣም ትልቅ እፍረት ተሰምቶኝ ነበረ። አዶናይ ገንብቶታል። ያ ስቃይ ይህ በረከት አምጥቶታል። ምንም ነገር አያወድቀኝም። ሁሉም ነገር ለምጃለሁ። አሸናፊ ሆኖ የ400,000 ብር ሽልማትን የሚያገኘውን ተሸላሚ የሚሸልሙልን ሚስተር ኬቨንማ የጂ ፓወር እና የ5 ስታር ባለቤተርና ጀነራል ማናጀር ናቸው። The next award is G Power Challenge Award. To present this award, the owner of G Power and 5-Star Elevator Manufacturing, Mr. Kevin, will be coming to the stage. እባካችሁ ሚስተር ኬቨንን ሞቅ ባለ ጭብጨባ ወደ መድረክ እንድትቀበሉልን በአክብሮት እንጠይቃለን። Give a warm round of applause to Mr. Kevin. Thank you again to G Power for being our title sponsor of G Power TikTok Creative Awards 2025. Adonai, Bini Bana, Ayub Zamariam, Jelisa, Zulal Hussein. So guys, who is the winner? Adonai was being too many, but I didn't see it. So let me hear again. Who is the winner? Start with A. So, Mr. Adonai is the winner. Welcome. ሃትሪክ ሰርቷል አዶናይ በዛሬው ምሽት። ሌላ 3ኛ ሽልማቱ ነው። አዶናይ በጂ ፓወር ቻሌንጅ የጂ ፓወር ቲክቶክ ክሬቲቭ አዋርድ የ2025 ሽልማት ማሸነፍ ችሏል። እንኳን ደስ አለ አዶናይ። Congratulations to Adonai for winning the G Power Challenge Award, powered by G Power TikTok Creative Awards 2025. His third win of the evening. አቤት 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 አቤት! እንዴት አባቱ እንደሚከብድ ልታይ። ኤኒዌይስ ደስ ብሎኛል። እንደገና እግዚአብሔር የመረጠው ማንም ሊያወድቀው አይችልም። እንግዲህ አንድ ነገር መናገር ፈልጋለሁ። እህቴ እዚህ ያለች፣ ወንድሞቼ እዚህ ያሉ ከመይ ሞኒና ስሙዕ ነግረኩም እንኳን ደስ አለህ አዶናይ። እሺ ሓንቲ ዕኩዲ ደልየ ሰላም ሓፍተይ ብጣዕሚ ልፎቴኪ ዳዊተይ ብጣዕሚ ልፎቴካ ማሶላ ሓወይ ብጣዕሚ ልፎቴካ ማሚ ባቢያ ብጣዕሚ ልፎቴኩም ኣኹሪዕኩም እየ ለይሓስብ ደቂ ዜራ ሓሙሽተ ዳ ገብርኤል ዓዲ ሓውሲ ዓዲ ሓቂ ዓዲ ሓ ደቂ መቐለ ኩለኹም እኒአኹም ዶ ይኸው ኣኹሪዕናኩም ዶ ይሓኺ እወዳቸዋለሁ። ከካናዳ ወደዚህ ስመጣ ማለት ነው እህቴ ቤት ነው ያረፍኩት። ና አልጋ ልስጥህ እያለችኝ እሷ ምንጣፍ ነው ያደርኩት። እውነቴን ነው የምላችሁ ውስጤ በጣም ድብር ተሰምቶኝ ነበረ። በጣም አፍሬ ነበረ። አስቡት ለ7 ዓመት ሙሉ ካናዳ ቆይቼ ወደ አዲስ አበባ ስመጣ እህቴ ነች ያቆየችኝ እና እውነት በጣም ትልቅ እፍረት ተሰምቶኝ ነበረ። ግን ያ እፍረት ይህ አዶናይ ገንብቶታል። ያ ስቃይ ይህ በረከት አምጥቶታል። ምንም ነገር አያወድቀኝም። ሁሉም ነገር ለምጃለሁ። ዝቅታን አይቻለሁ፣ ከፍታን ደግሞ አይቻለሁ። እናንተም ደግሞ እንደምታዩ 100% እርግጠኛ ነኝ። እወዳችኋለሁ። የታባቱ እንኳን ደስ አለ አዶናይ። ሃትሪክ ሽልማቶችን 1 2 3 ብሎ ለቃቅሞ ወስዷቸዋል። እንኳን ደስ አለ አዶናይ። እንዲሁም በተጨማሪ የጂ ፓወር ቻሌንጅ አዋርድ በማሸነፍ የ400,000 ብር ተሸላሚ ሆኗል። እንኳን ደስ አለ። Thank you Mr. Kevin for awarding this present. በመቀጠል ቀጣዩን የሽልማት ዘርፍ የምንገልጽበት ጊዜ ላይ ደርሰናል።
በስነ ጥበብ ሙያቸው የተካኑትን በቤስት አርቲስት ፔይንተር ፖኤት ኮንተንት አዋርድ ሽልማት እንዴት አመሻችሁ። የ2025 ፋሊያስ ፊልም ኮንተንት እጩዎች እናያለን። ፋሊያስ ኮሜዲ ኮንተንት በሴቶች ምርጥ 5 እጩ ተወዳዳሪዎች ኢትስ ባዝ ነሱ ዩትናስ ሚጠር ፋሊያስ ኮሜዲ ሽልማት ይኖረናል። በዚሁ ዘርፍ ማለት ሌላ ልዩ ሽልማት ይኖረናል። በፈኒ ኮንተንት በሴቶች ዘርፍ ልዩ ሽልማት አሸንፈሻል። Congratulations to Anna Bella for winning this special award for the Funniest Comedy Award of G-Power TikTok Creative Awards 2025. የለየት ያለ አዋርድ ሲሆን አና ቤላ ታሸንፋለች ማለት ነው። ወደ መድረክ እየመጣች ትገኛለች። እባካችሁ ሞቅ ያለ ጭብጨባ። እንኳን ደስ ያለሽ አና፣ እንዲሁም አባቷም እናቷም እንኳን ደስ አላችሁ። ኮንተንቱን ክሬት በማድረግ ጀርባ ያሉት የአና አባትና እናት እጅግ ክብር ያስፈልጋቸዋል። ትልቅ ጭብጨባ። ቀጥሎ በተመሳሳይ ዘርፍ
በወንዶች ሽልማት የሚሸልምበት ጊዜ ላይ ደርሰናል። ይህን ሽልማት የሚሸልሙልን ደግሞ የዳይነስ ድርጅት ሴት ሪፕሬዘንታቲቭ የሚሆኑት ሚስተር ኩዚ ናቸው። ፈኒየስት ኮሜዲ ኮንተንት በወንዶች ምርጥ 5 እጩ ተወዳዳሪዎች አበቃል ደሳለኝ፣ ዶሚኒክ በተለያዩ የስኪት ስራዎቹ የምናውቀው ዶሚኔት የዚህ የወንዶች የአስቂኝ ቲክቶከር አዋርድ ሽልማት አሸናፊ ሆኖ ዶሚኔት እስቲ ፎሎ እንድታረጓቸው ፎሎ አድርጓቸው። እናንተ ዛሬ ነው የመጣችሁት። እነሱ ሁሌ ከዓመት እስከ ዓመት አብረው ያሉ ናቸው። ፎሎ አድርጓቸው። አመት ከ10 ወር ነው እናንተ ፊት ልቆም ያደረጉት ሁሉ ጓደኞች ያሉ እዛ ጋር እባካችሁ ባንዲ ሞራል በጣም ወዳጅ በጣም አመሰግናለሁ። ዶሚኔት እንኳን ደስ አለህ። አሁንም ማሳቀን ቀጥል፣ እኛን ማዝናናት እንቀጥል። ጥሪ እናቀርብልሃለን። Congratulations to Dominic for winning this award. ቀጥሎ ሽልማቱን የሚያቀርቡልን የሽልማት መርሃ ግብሩ የሚሆነው በአጭር የቲክቶክ ፊልም ሰላምን፣ አብሮነትን፣ መተሳሰብን እንዲሁም ፍቅር የሚሰጡ ቪዲዮዎችን በመስራት ማህበረሰቡን የሚያቀራርብ ቪዲዮ የሰሩትን በቲክቶክ ሾርት ሙቪ ኦፍ ዘ ይር ሽልማት ይሸልማቸዋል። The next award celebrates cinematic greatness and short film. ይህንን ሽልማት ደግሞ የሚሸልምልን በተለያዩ ፊልሞች ላይ የምናውቀው ታዋቂው አርቲስት ነባ አድሪስ ነው። Presenting this short movie video of the year, ምርጥ 5 እጩ ተወዳዳሪዎች ቤንጂ